ልጆቻችሁ ለማጥናት ሲቀመጡ በቀላሉ ትኩረታቸው የተከፋፈለ ወይንም ደግሞ የነገራቻቸውን በቶሎ እየረሱ ተቸግራቸዋል ከሆነ ብቻችሁን አይደላችሁም። ደስ የሚለው ደግሞ የማስታወስ ችሎታና ትኩረት ማድረግ ችሎታ እንጂ ባህሪ አይደለም። ልጆቻችሁን በ7 ቀናት ውስጥ ትኩረታቸውንና የማስታወስ ችሎታቸውን እንዲያሻሽሉ መርዳት ትችላላችሁ። በዛሬው ቪዲዮአችን የልጆቻችሁን የአእምሮ ፓወር ሻርፕ በማድረግ ትኩረት ለማድረግና በተሻለ ሁኔታ የልጆቻችሁን የማስታወስ ችሎታ የሚያሳድጉ ቀላልና በቤት ውስጥ መተግበር የምትችሉትን በሳይንስና በባለሙያዎች የተረጋገጡ ቴክኒኮችን አጋራችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ደግሞ ቦነስም እጨምርላችኋለሁ። ይህም ቦነስ በጣም ፓወርፉል የሆነ ስትራቴጂ ሲሆን ስፔሻሊ ደግሞ ቢዚ ለሆኑ ወላጆች እጅግ በጣም አስፈላጊ ነው። ስለዚህም እስከ ቪዲዮ መጨረሻ አብራችሁን ብትቆዩ በእርግጠኝነት ትጠቀማላችሁ። ወደ ቴክኒኮቹ ከማለፋችን በፊት ግን ስለ ልጆች አእምሮ አንድ በጣም አስፈላጊ ነገር ልንገራችሁ። የልጆች አእምሮ ልክ እንደ ስፖንጅ ነው። ሁሉም ስፖንጅ በተመሳሳይ መንገድ አይደለም ያገኘውን ነገር የሚመጣው። ትክክለኛ የሆነ ኢንቫይሮንመንት ካላገኘ ምርጥ የተባለው ስፖንጅ ራስ ሊደርቅ ይችላል። ስለዚህም ወላጆች እንደመሆናችሁ መጠን ለልጆቻችሁ አእምሮ እድገት የሚመጥን ኢንቫይሮንመንትን መፍጠር ከምንም በላይ ለልጆቻችሁ ፊውቸር እጅግ በጣም አስፈላጊ ነገር ነው። እንቅልፍ፣ ኒውትሪሽን፣ ስክሪን ታይም፣ ኢሞሽናል ሴኩሪቲ፣ ዴይሊ ሩቲን ትኩረትንና የማስታወስ ችሎታ ላይ ከፍተኛ ተጽዕኖ የሚፈጥሩ ነገሮች ናቸው። እንዴት ካላችሁኝ ደግሞ እነዚህን ስቴፕ ባይ ስቴፕ ልናይ ነው። እንዲሁም ደግሞ የልጆቻችሁን የማስታወስ ችሎታና ትኩረት የማድረግ ችሎታ ማሻሻል የምትችሉበትን የ7 ቀን ሙሉ ፕላኑን ላጋራችሁ ነው። ይህን ፕላን ሙሉ በሙሉ ከተገበራችሁት በሚገርም ፍጥነት የልጆቻችሁን የማስታወስ ችሎታና ትኩረት የማድረግ ችሎታን በሚገርም ሁኔታ ያሻሽላል። ለመስማት ዝግጁ ከሆናችሁ እንጀምር። ወደ መጀመሪያው ቀን አልፌያለሁ። ስለዚህ የመጀመሪያውን ቀን ልናይ ነው። የልጆቻችሁን የማስታወስ ችሎታና ትኩረት የማድረግ ችሎታን ለማሻሻል ማድረግ ያለባችሁ እንቅልፋቸውን ቼክ ማድረግ ነው። ፓወር ኦፍ ስሊፕ ኢንስቲንክት አእምሮ በሚያርፍበት ጊዜ የማስታወስ ችሎታውን ቡስት ይሆናል። ከ6 እስከ 12 ዓመት እድሜ ክልል ውስጥ ያሉ ልጆች ከ9 እስከ 12 ሰዓታት ጥራት ያለው እንቅልፍ ያስፈልጋቸዋል። ስለዚህም የመጀመሪያው ስቴፓችሁ የሚሆነው ልጆቻችሁ የተስተካከለ ቤድ ታይም ሩቲን እንዳላቸው ቼክ ማድረግ ነው። እንዲሁም ደግሞ ከመተኛታቸው 1 ሰዓት በፊት ስክሪንን ማስወገድና የመኝታ ክፍል መብራቶችን ደብዘዝ እንዳሉ ማረጋገጥ ነው። ይህም ልጆቻችሁ የተስተካከለ እንቅልፍ እንዲተኙ ይረዳቸዋል። ሰውነት በአግባቡ እረፍት ሲያገኝ አእምሯችንም የተሻለ ይሰራል። ይህን ደግሞ ሁሌም ማታ ማታ ለልጆቻችሁ ንገሯቸው። እናም በልዩነቱ ትገረማላችሁ። ወደ ሁለተኛው ቀን አለፍኩኝ። ሁለተኛው ቀን ላይ ደግሞ ማድረግ ያለባችሁ ከእንቅልፍ በተጨማሪ ልጆቻችሁ ለአእምሮ ጠቃሚ የሆኑ ቁርስን እንዲመገቡ ማድረግ ነው። የማስታወስ ችሎታን በሚያሳድጉ ምግብ ቀኑን መጀመር ማለት ነው። ከነሱ መካከልም እንቁላል፣ ኦቾሎኒ፣ ሙዝ እንዲሁም ደግሞ አቮካዶ ይጠቀሳሉ። እነዚህ ምግቦች ለማስታወስ ችሎታ እጅግ በጣም ቆንጆ ናቸው። እዚህ ጋም ስኳር የበዛባቸው ጥራጥሬዎችንና ኃይል ሰጪ መጠጦችን ደግሞ ማራቅ ይኖርባቸዋል። ምክንያቱም እነዚህ ምግቦች ትኩረት የማድረግ ችሎታን ያሳጣሉ። ስለዚህም ለልጆቻችሁ በየጠዋቱ አንድ ለአእምሮ ጠቃሚ የሆነ ምግብ እንዲመገቡ በማድረግ የሳምንቱ መጨረሻ ላይ የልጆቻችሁን ትኩረት የማድረግ ችሎታ ላይ የሚያሳዩትን እድገት ስታዩ ትደመማላችሁ። ወደ 3ኛው ቀን ደግሞ አለፍኩኝ። 3ኛው ቀን ላይ የምትጨምሩትን ደግሞ አንድ ነገር ልንገራችሁ። እሱም ፎከስ 15 መጠቀም ነው። ይህ ማለትም ልጆች በሚያጠኑበት ወይንም ደግሞ የቤት ስራቸውን በሚሰሩበት ሰዓት ለ15 ደቂቃ ሲያጠኑ ወይንም ደግሞ የቤት ስራቸውን ሲሰሩ ከቆዩ ለ5 ደቂቃ እረፍት እንዲያደርጉ ማድረግ ነው። ይሄንን ሳይክል 3 ጊዜ መደጋገም ነው። ይህ ነገርም አእምሯቸው ሻርፕ ሆኖ እንዲቀጥል ያሰለጥነዋል። ወደ 4ኛው ቀን አለፍኩኝ። 4ኛው ቀን ላይ ደግሞ የምትጨምሩት ልጆቻችሁን የሚሞሪ ጌሞችን ማጫወትና ታሪኮችን እንዲደግሙ ማድረግ ነው። የማስታወስ ችሎታን የሚያሳድጉ የተለያዩ ጌሞችን እንዲጫወቱ ማድረግ ወይንም ደግሞ ታሪክ ከነገረቻቸው በኋላ ጥያቄዎችን መጠየቅ ነው። ለምሳሌ አንድ ታሪክ ከነገራቻቸው በኋላ እዛ ታሪክ ውስጥ ያለው ልጅ ምን አይነት ከለር ኮፍያ እንደለበሰ መጠየቅም ሊሆን ይችላል። ይህም የአጭር ጊዜ የማስታወስ ችሎታቸውንና ዝርዝር ጉዳዮችን በትኩረት የመከታተል ችሎታን እያሳደጉ እንዲሄዱ ይረዳቸዋል። እነዚህን ጨዋታዎች በየቀኑ ለ10 ደቂቃም እንኳን ቢጫወቱ ይበልጥ ንቁ የሆነ አእምሮ እንዲኖራቸው ያደርጋል። 5ኛው ቀን ላይ ደረስን። 5ኛው ቀን ላይ የምትጨምሩት ደግሞ ልጆቻችሁ እንቅስቃሴዎችን እንዲያደርጉ ማድረግ ነው። ልጆች ለ10 ደቂቃ ቀለል ያሉ ስፖርታዊ እንቅስቃሴዎችን እንዲያደርጉ ወይንም ደግሞ በእግራቸው ቦክ እንዲያደርጉ ማድረግ ማለት ነው። አካላዊ እንቅስቃሴ የብሬን ኦክሲጅንን ያሻሽላል። ይህ ደግሞ የማስታወስ ችሎታን እንዲሻሻል ይረዳል። ቀለል ያለ የሰውነት እንቅስቃሴ በሁለቱም ሳይድ
ያለውን የብሬን ክፍሎች አክቲቭ እንዲሆኑ ያደርጋል። ወደ 6ኛው ቀን አለፍኩኝ። 6ኛው ቀን ላይ ደግሞ የልጆቻችሁን የማስታወስ ችሎታና ትኩረት የማድረግ ችሎታን እንዲሻሻል የምትጨምሩት ነገር የስክሪን ታይምን እንጂ የልጆቻችሁን የማወቅ ጉጉት እንዳትገድቡ። የልጆቻችሁን የስክሪን ታይም በመቀነስ የማወቅ ጉጉታቸውን የሚጨምሩ ነገሮችን ተኩላቸው። ለምሳሌ ፐዝሎችን እንዲጫወቱ በማድረግ ስዕል እንዲስሉ ወይንም ደግሞ ታሪኮችን እንዲሰሙ ወይ እንዲያዩ ማድረግ ሊሆን ይችላል። ይህም ልጆቻችሁ ጥልቅ የሆነ አስተሳሰብ እንዲኖራቸውና አእምሯቸው ሁሌም ንቁ እንዲሆን ያደርገዋል። ከትምህርት ቤት መልስ ልጆቻችሁ ከስክሪን ነፃ የሆኑ ሰዓታት እንዲኖራቸው በማድረግ አስደናቂ ልዩነቶችን ማየት ትችላላችሁ። ወደ መጨረሻውና ወደ 7ኛው ቀን አለፍኩ። 7ኛው ቀን ላይ ደግሞ የምትጨምሩት ነገር ማጂክ ኦፍ ኮኔክሽን ነው። በየቀኑ ማታ ማታ ከልጆቻችሁ ጋር ከእያንዳንዳቸው ጋር 10 ደቂቃ አሳልፉ። ስለ ቀናቸው ምን እንደተማሩ ጠይቋቸው። ስሜታዊ የሆነ ኮኔክሽን ልጆች ሰኪዩር እንደሆኑ እንዲሰማቸው ያደርጋል። ሰኪዩር የሆነ ልጅ ደግሞ ይበልጥ ትኩረት ማድረግ ይችላል። ለማስታወስ የሚጠቅመው አይምሮ ብቻ አይደለም ልብም መሆኑን መርሳት የለባችሁም። አሁን ደግሞ ቃል በገባሁላችሁ መሰረት ዘ ሞስት ኢምፓክትፉል የሆነውን ቲፕ የምነግራችሁ ሰዓት ደርሷል። ፌይንማን ቴክኒክን ተጠቀሙ። ልጆቻችሁ ምን እንደተማሩ በራሳቸው ቃል እንዲነግሯችሁ ጠይቋቸው። ይህም ብቻቸውን ካነበቡት ይልቅ በ10 እጥፍ የማስታወስ ችሎታን እንደሚጨምር ተረጋግጧል። ልጆች በሚያስተምሩበት ጊዜ በተሻለ መልኩ ኦርጋናይዝድ በሆነ መልኩ ሰመራይዝድ እንደሚያደርጉና በተሻለ መልኩ እንዲረዱት ያደርጋቸዋል። ስለዚህም ልጆቻችሁ አጥንተው ሲጨርሱ ከአንተ ጋር በእድሜ እኩል እንደሆንኩኝ አስበኝና ያጠናኸውን ለኔ አስተምረኝ በሏቸው። የ7ቱ ቀን ፕላኖች እነዚህ ናቸው። በምግብ፣ በጌሞች፣ በኢሞሽናል ኮኔክሽን በመተግበር የልጆቻችሁን ትኩረት የማድረግና የማስታወስ ችሎታ በሚገርም ሁኔታ ሲቀየር ማየት ትችላላችሁ። ወላጅነት ፐርፌክት መሆን አያስፈልገውም። የነገርኳችሁን ቴክኒኮች በ7 ቀን ውስጥ ስቴፖችን በመከተል በፍቅር በወጥነት በመተግበር የልጆቻችሁን ትኩረትና የማስታወስ ችሎታ ላይ ተአምር በሚመስል መልኩ ልዩነቶች ታያላችሁ። ይህ ቪዲዮ ለሌሎችም እንዲደርስ ሀሳብ አስተያየታችሁን ኮሜንት ላይ ብታጋሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎች እንዳያመልጧችሁ የደወል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ቻው ቻው።